እንደዚህ ያሉ እውነቶችን ስለተቃቀሰ ብቻ ችግር የለውም እኮ ስለዚህ አንድ ኢየሱስ እኮ ነው የምናመልከው ምናምን ማለት አይቻልም ነው እነሱም ብለዋል ያሉት። ባይዚ የኦርቶዶክስን እንኳን አይደለም መስበሳቸው ነው። ስለዚህ አሁን የሚሰበክ ሌላ ኢየሱስ ወይም ሐሰተኛ የሆነ በሐሰተኞች አስተማሪዎች የሚሰበክ አለ ወይስ የለም ነው ጥያቄው። አለ፣ እነሱም አምነዋል። እዚህ ማህበራዊ ሚዲያ ላይ ለመሸፋፈን ይሞክራሉ እንጂ ይኸው መጽሐፍ ቅዱስም ይናገራል። ቅዱስ ጳውሎስ የሚመጣውም ይላል ያልሰበክነውን ሌላ ኢየሱስ ቢሰብክ ይላል። ስለዚህ እነ ቅዱስ ጳውሎስ የሰበኩት ኢየሱስ አለ። ከዛ በኋላ ደግሞ የሚመጣ አካል ሌላ ኢየሱስ ቢሰብክ ይላል። ስለዚህ ተመልከት፣ እነ ቅዱስ ጳውሎስ ያልሰበኩት በሌሎች የሚሰበክ ሌላ ኢየሱስ እንዳለ እየተናገረ ነው አይደለም? እየተናገረ ነው። የሚሰበክ ሌላ ኢየሱስ አለ። ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ ይላል። ባይዜ ወንጌል ስለ ኢየሱስ ስለሆነ ትምህርቱን ወንጌሉን የምትቀይረው ከሆነ አውቶማቲካሊ አንተ ከኢየሱስ ጋር አይደለም ከሌላ አካል ጋር ነው ያለው። ሐሰተኛ ከሆነ በምናብ ከተሳለ ወይም ከሚሰበክ አካል ጋር ማለት ነው። በሐሰተኞች የሚሰበክ ሌላ ኢየሱስ እንዳለ እየነገረን ነው። ራሱ እንኳን ተው ቅዱስ ጳውሎስን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረውን እናሳይ እና መለኪያ መስፈርቱ ዝም ብሎ ኢየሱስ ምናምን እንደዚህ ብቻ ብሎ በቃ አንድ እኮ ነው ምናምን እንደዚህ አድበሳብሶ ማለፍ አይደለም። በሐሰተኞች የሚሰበክ ሌላ ኢየሱስ አለ። እሱ ደግሞ የምንለየው በትምህርት በማንጠር ነው። ትምህርቱን በትክክል የተቀበሉት ካሪታ ቤተክርስቲያን ውስጥ ያሉት እነሱ ክርስቶስ የቤተክርስቲያን ራስ ስለሆነ ከትክክለኛው ኢየሱስ ጋር ናቸው። ከዚህ ውጭ ግን ትምህርቱን የማይቀበሉት ከሆነ ግን ከሌላ አካል ጋር ናቸው። ከኢየሱስ ጋር ነን ይላሉ ግን ሐሰተኞች ናቸው። ከሐሰተኛ ኢየሱስ ጋር ነው ያሉት። ያ ማለት በሐሰት ከሚሰበከው ጋር ሌላ ከሆነው ጋር እነሱ ከሳሉት ጋር ማለት ነው፣ በትምህርታቸው በምናባቸው። ይሄን ነው ቅዱስ ጳውሎስ የነገረን። አሁን ተመልከት፣ ጌታ ራሱ የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ብትመለከት ይሄው እንደዚህ ይላል። ክርስቶስ ስንት ነው ኤርሚ? እውነተኛው ክርስቶስ ስንት ነው? እውነተኛው ክርስቶስ አንድ ነው። ሐሰተኞች ግን ብዙ ናቸው። ሐሰተኞች ክርስቶሶች ብዙ ናቸው። እሱ ላሳየ ነው። ይሄው አንብብልኝ እስቲ እዚህ ጋር ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላችሁስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ኦኬ፣ ሐሰተኞች ምንድን ነው ያለው? ሐሰተኞች ክርስቶሶች እና ሐሰተኞች ነቢያት ይነሳሉ። ተመልከት፣ አሁን ነቢይንን ብለው ይመጣሉ፣ ሐሰተኛ ናቸው። ነቢያት አንድ ማስተማሪዎች ማለት ነው፣ ሐሰተኞች ናቸው። እና በእነዚህ ሐሰተኞች ነቢያት ብዙ ናቸው ባይዚ ወይም አስተማሪዎች የሚሰበኩ ልዩ ልዩ ሐሰተኛ ኢየሱሶች ወይም ክርስቶሶች እንዳሉ ጌታ ተናግሯል። ይሄ በመጨረሻው ጊዜ በተለይ የሚሆን ነው ነገራችን ላይ። ስለዚህ ተመልከት፣ ክርስቶስ አንድ ነው፣ ሐሰተኞች ግን ብዙ ናቸው። በምንድን ነው የምትለየው? ሐሰተኞች አስተማሪዎች በቃ እነሱ ማለት ሐሰተኞች አስተማሪዎች የፈጠሩት ነው። በዛ ነው የምትለየው። በትክክለኛውን ትምህርት ከሆነ አልኩ አንድ ኢየሱስ ነው ያለው። በሱ የምትከተል ከሆነ ሐሰተኛ የሆነን ትምህርት ግን የሚሰብኩ ሰዎች ባይ ዲፎልት የሚሰብኩት ማንን ነው? ሐሰተኛ የሆኑ ክርስቶሶችን ነው። አንድ ብቻ እንኳን አይደለም። የሚገርምህ ቅድም ቅዱስ ጳውሎስ ሌላ ኢየሱስ አለ፣ እዚህ ጋር ደግሞ ጌታ ራሱ ሐሰተኞች ክርስቶሶች ይላል። በሐሰት የሚሰበኩ ሌሎች ክርስቶሶች ሌሎች ኢየሱሶች እንዳሉ ወይም እንደሚኖሩ ጌታ እየተናገረ ነው። በአጠቃላይ እንዴት መሰለህ ይሄን የምትለየው? ትክክለኛውን ወንጌል ትክክለኛውን ትምህርት ከጥንት ጀምሮ ሲወርድ ሲወራረድ የመጣውን ትምህርት የያዘችው ቤተክርስቲያን እውነተኛው ክርስቶስ የሚሰበክባት ናት። በሐሰተኛ አስተማሪዎች በሐሰተኛ ልዩ ልዩ ትምህርቶች ቅድም እንዳለው ሌላ ወንጌል ልዩ ወንጌል እንዳለው ገላትያ ምዕራፍ 1 ቁጥር 7 እስከ 9 ስትመለከት ደግሞ የተረገመ ይሁን ይላል። እንደዚህ እኛ ከሰበክልላችሁ የሚለይ ወንጌልን ማንም ቢሰብክላችሁ የተረገመ ይሁን ይላል። ያወግዛል ማለት ነው። ስለዚህ እነዚህ የተወገዙት ትክክለኛውን ትምህርት ያላዙት ደግሞ ህብረትነታቸው ከትክክለኛው ኢየሱስ ጋር ሳይሆን ኦልሬዲ ትምህርቱን ስለካዱት ኢየሱስን ክደውታል ማለት ነው። ቅድም ዶክመንተሪ ላይ እንደሰማው ሰው ክርስቶስ ላይ ከሳተ ሌላ ምንም ብሎ ይመን ይሄ ሰው ከባዕድ ኢየሱስ ጋር ነው ከሐሰተኛ ኢየሱስ ጋር ነው ያለው አይድንም እያሉ ሲናገሩ ነበር። እርስ በርሳቸው እንደዛ የሚሉት አይዚ እርስ በርሳቸው እንኳን እንደዛ ይበባላሉ። ራሱ አሁን ቅድም በሌለበት እንዳልጠራ እንጂ እሱን ያ ወንድም እንደዛ ያስወጣ ለምዶ ታውቃለህ። ራሱ የተናገረው አለ ብዙ። አንደኛዋ ቸርች የምታስተምረው ሌላ ነው፣ አንደኛዋ ሌላ ነው፣ ለከዛ ሌላ ነው፣ ሌላው ሌላ ይላል። ተበጣሰን ያለው ነገር ስላለ እሱን እንደማሳይ ስለገባው አውቶማቲካሊ ነቅሎ አስወጣኝ ማለት ነው። ስለዚህ ምንድነው መሰለህ ኤርሚዬ እኔ የምልህ በጣም ማደባበሶች አሉ። ቅድም ዲያቆን እንደነገሩህ
ቆም ብሎ የቤተክርስቲያን ትምህርት መማር። ቅን የምትመስል መንገድ አለች፣ መጨረሻዋ ግን ሞት ነው ይላል መጽሐፍ ቅዱስ። አንዳንዴ ዝም ብለህ ከላይ ስታየው እውነት ሊመስልህ ይችላል። ምክንያቱም ብዙ ዲቴል ካልተማርክ እንደዛ ነው የሚመስለው። ባይዜ ቀረብ ብለህ ግን ነገሮችን ስትመረምር ከሚቀድመው ትምህርት ለምሳሌ ከነገረ ክርስቶስ ይኸው ቅድም በተወሰነ መልኩ እንደሰማኸው ከነገረ ስላሴ ሚስጥረ ስላሴ ማለት ነው። ከዛ ነገረ ድህነት መቼም ኤርሚያስ መዳን ነው የሚፈልገው። በነገር ላይ የቅዱሳን ራሱ አማላጅነት ይህንን ቀድሞ የሚመጣ አይደለም። እኛ ከፕሮቴስታንቶች ጋር የምንለያየው በቅዱሳን አማላጅነት ቃል ኪዳን እንደዚህ በዚህ አይደለም። ቅድሚያ ማርያም ታማልዳለች አታማልድም በዚህ አይደለም። ሚስጥረ ስላሴ ላይ ነገረ ክርስቶስ ላይ ከዛ ነገረ ድነት ላይ ነው። ለምሳሌ ሰው የሚድነው በምንድን ነው እንዴት ነው ብትለው ኤርሚያስ በእምነት ብቻ ብሎ ጥምቀት አያድንም ስጋው ደሙን አያድንም ይልህና እዛው ደግሞ መካነ ኢየሱስ ኧረ ጥምቀትማ ያድናል እንዴ አመት ተጠምቆ እንደዚህ ነው ስጋው ደሙ ቅዱስ ቁርባንማ የወይም ጌታራ ስጋው ምንድነው ስጋና ደሙ ነው። እዛው በዛው የሚነካከስ የሚባላ ትምህርት ነው የሚነግሩ። ተረተኛል። አንድ አይነት የመዳን መንገድ አለ። አዳኙ ክርስቶስ ነው። ቤዛችን እርሱ ብቻ ነው። እውነት ነው። ተረተኛል። አዳኛችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ቤዛችን ክርስቶስ ብቻ ነው። ማለትም ስጋውን ቆርሶ ደሙን አፍሶ ከዘላለም ሞት ወደ ዘላለም ሕይወት በማምጣት ከጨለማ ወደ ብርሃን በማምጣት እርሱ ብቻና ብቻ ነው። ሌላ ምንም ተጨማሪ የምናደርገው አካል የለንም። ይሄንን እናምንና ግን እሺ ክርስቶስ ቤዛ ከሆነልን ከራሱ ጋር ከባሪ አባቱ ከአብና ከባሪ ሕይወት ከመንፈስ ቅዱስ ጋር ካስታረቀን እኛ የምንድነው እንዴት ነው ብለህ ስትጠይቅ አንደኛው ፓርት ላይ ያለው አካል በቃ እንዳመንክ በዛ ቅጽበት ትድንና ስለ ዳንክ ደግሞ ትጠመቃለህ ለምስክርነት ምናምን ይሉሃል። ሌላኛው ጋር ስትሄድ ደግሞ ኧረ እንደሱ አይደለም እንዴ ኤርሚያስ አንተማ ምንድነው ታምንና ስትጠመቅ ነው ግዴታ መጠመቅ አለብህ ሳትጠመቅ የኃጢአት ስርየት አታገኝ ማድንም ይሉሃል። ተመልከት አንድ ነገር ልንገር ይሄን ሲምፕሊ ማለት ነው። እስቲ ሁለቱም ባንዴ የትክክለኛው ኢየሱስ ትምህርት ይሆናል ወይስ አይሆንም ነው ጥያቄ። ሰማኝ ኤርሚያስ? አዎ ሰምቻለሁ። ሁለቱም ባንዴ ነው። ለምሳሌ ቆይ ጥያቄው ላቅርብልህ። ጥምቀት ለኃጢአት ስርየት ነው የሚል ትምህርትና ወይም ለመዳን ነው የሚል ትምህርትና አራ ጥምቀትማ ለመዳን አይደለም የሚለው ትምህርት ተቃራኒ ነው ወይስ እንዴት ትይዩ ነው ወይም አንድ አይነት ነው? እንዴት ጥምቀት ለድህነት ጥምቀት ኃጢአት ጥምቀት እሺ ቆይ ልርገምልህ ችግር የለም ደግምልሃለሁ። ጥምቀት ለመዳን ነው ወይም ጥምቀት ለድህነት ነው የሚል አንድ ከዛ ደግሞ ኔጌቲቭ አድርገው ኔጌሽን አራ ጥምቀት ለመዳን አይደለም የሚለው ሁለቱም የአንድ ጌታ ትምህርት መሆን ይችላል አይችልም? ወይም ሁለቱም አንድ አይነት ትምህርት መሆን ይችላል አይችልም? መጽሐፍ ቅዱስ ላይ እንደሚናገረው ብቻ ነው የምትሄደው። ያመነ የተጠመቀ የዘላለም ሕይወት አለው የሚለው ያላመነ ግን አሁን ተፈርዶበታል። በዛ ነው የምትስማማው? አዎ በአጠቃላይ ተቃራኒ ነገሮች ናቸው አይደለም? አዎ ተቃራኒ ነገሮች ናቸው። አሁን እነዚህን ተቃራኒ ትምህርቶች ይዞ አይ በቃ ዞሮ አንድ ጌታ ነው የምናመልከው ስለዚህ የአንድ ጌታ ልጆች ነን ማለት ይቻላል? ትምህርቱን አንዱ ክዶ አንዱ አምኖ አይቻልም። ያው በመነጋገር እኮ ይመጣል። ግን ጀስት መጽሐፍ ቅዱስ ላይ የተጻፈው ነው ከምንም በላይ የሰው ልጅ ማየት ያለበት ብዬ ነው። በመነጋገር ለምሳሌ ይኸውልህ አንዳንዴ በመነጋገር በመነጋገር እኮ የሚመጣው ቅንነት ሲኖር እውነትም ለመጽሐፍ ቅዱስ ትምህርት አሁን ለምሳሌ እነሱ የሚሰሙ ከሆነ ለምሳሌ አንተ ጠቀስክ ያመነ የተጠመቀ ይድናል ነው የሚለው ከዛ ያላመነ ይፈረድበታል አላልከኝ? እሺ ለምሳሌ በዛ ክፍል መሰረት አንተ ምንድነው የተረዳው? ሰው ለመዳን ምን ማድረግ አለበት አለ? ማመን አለበት። ማመን ብቻ ወይስ ኖ? መጀመሪያ ላይ የትምህርቱን ወንጌሉን ሰምተህ ታምናለህ። ስታምን ትጠመቃለህ። የምትጠመቀው ማለት የምታምነው ለመዳን እንደሆነ ሁሉ የምትጠመቀው ለመዳን ነው ወይስ ለዳንክ ነው? ለምሳሌ ትጠመቃለህ ለዳንክ ነው እንጂ። ኦኬ አሁን ስለ ዳንክ ካልከኝ ኤርሚ አንተም ራሱ ትክክል አይደለም። ለምን መሰለ? ቆይ ላሳይህ። ይሄው ቃሉ ምንድነው የሚለው መሰለ? ያመነ የዳነ ይጠመቃል ነው የሚለው ወይስ ያመነ ይጠመቀ ይድናል ነው የሚለው? ያ መጀመሪያ ላይ ያለው ያመነ እኮ ነው የሚለው ስታምን ማለት ነው። እሺ ስታምን ቀጥለ ድነህ ነው የምትጠመቀው ይላል ወይስ ተጠምቀህ ነው የምትድነው ይላል? ተጠምቀህ ነው የምትድነው እንጂ። ኦኬ ስለዚህ ቅድም ዳጸ ልሳን ነበር ማለት ነው። አየኸው አይደለ? ቅድም